ሰላም ሰላም ነው። ዛሬ ከማን ጋር ነው? ሰሚር ሱልጣን። ኢኒሻሊ አይዲዛን ስለምንም አውቀው ነገር አልነበረም እና ኢንቫይት ተደርጌ ሁሉ ነገር በቃ ምን ኦፖርቹኒቲ እንደሚከፍትልኝ ስላየው ትራይ ለማድረግ በጣም እንትን አለኝ፣ አጓጓኝ። ሶ አክሰስ ከተሰጠኝ በኋላ ብዙ ፈንክሽናሊቲዎችን ካየው በኋላ ሞር ከስክሮል ፊቸር ወደ ራሴ መስራት ሄድኩኝ ማለት ነው። ያ ነበር። እኔ ብዙ ጊዜ ጌም ዴቨሎፕ አደርጋለሁ። ፉል ስታክ ስሰራ ምናምን ነገር አንዳንዴ ኢሜጅ ጀነሬሽንም ሊሆን ይችላል፣ ለጌሞች የሚጠቀማቸው አሴት ሊሆን ይችላል። ለነሱ ብዙ ጊዜ ኤአይ ይጠቀም ነበረ። ሶ ሌላ አይዲዛ ሙቭ ለማድረግ ብዙ እንትን አላለኝም። በጣም ቀላል ነበር። በዛ ላይ ደግሞ ኤቭሪቲንግ አሁን ለምሳሌ ስትሰሪ ቱዲ ጀነሬሽኑም ስሪዲ ጀነሬትም ለማድረግ በጣም ቀላል ስለነበረ፣ በዛ ላይ ደግሞ ዳውንሎደብልም ፊቸሮች ስለነበሩት ለእኔ በጣም ጠቅሞኝ ነበር። ከረንትሊ የኮድ ፊቸሩን አይቼዋለሁ። ገብተሽ ሜንቴን ለማድረግ ብዙ ነገር ለመቀያየር ኢዚ ነው። አንድ ነገር ብትጠየቅ ሰርቼ መስጠት የሚችልበት የኮድ ፊቸር መኖሩ በጣም አሪፍ ነው። ሌላ ስሪዲ እዛው ኢትሬት እያደረኩኝ አሁን ለምሳሌ አንድ አይዲያ መጀመሪያ ላይ ጥሩ አይደለም ሁልጊዜ። ሶ ኢትሬት እያደረኩኝ ይሄን አይዲያ ጨምርበታለሁ፣ የሆነ አይዲያ እየጨመርኩኝ እየቀያየርኩኝ አይዲያን ወደ ላይፍ ማምጣቴ ለዚህ ፐርፐዝ ይሆናል ብዬ አስባለሁ። ኤክሳይትድ አድርጎ የነበረ መጀመሪያ አሁን ስቲል አሁንም ድረስ ኤክሳይትድ ያደርገኛል። ፍረስትሬትድ የሚያደርገኝ ፓርቶች ሊኖሩ ይችላሉ፣ ግን ኢን ደ ፊውቸር ፊክስ የሚደረጉ ነገራቶች ናቸው ብዬ አስባለሁ። ሶ ያ አብዛኛው ጊዜ ብዙ ነገር የምትየውን ነገር ኤግዛክትሊ ላያደርግልህ ስለሚችል ዲቴል መሆን ሊያስፈልገው ይችላል። ግን ኤቭሪቲንግ ኤልስ ከስሪዲ ዲዛይን ከፒሲቢ ከኮድ ኤቭሪቲንግ ስለተስማማኝ በሱ ሳይድ ጥሩ ሳይድ አለው ብዬ አስባለሁ። ያ ቅድም ሜንሽን እንዳደረኩት ጌም ዴቭ ላይ ስሰራ ብዙ አሁን ለምሳሌ ካራክተሮች የሰራሁበት አለ፣ ዳውንሎድ አድርጌ ፋይላቸውን የሰራሁባቸው እንትኖች አሉ፣ ኢንስታንሶች አሉ። ኖርማል ቱዲ ኢሜጆቹን ራሱ ለሪፈረንስ የተጠቀምኩባቸው ጊዜ ስላሉ አይዲዛይን ሰርቼ እነዚህ ሰርቼበታል ብዬ አስባለሁ። ሌቭል አክቹዋሊ ሌቭል ይሄን ያህል አይደለሁም። እስከ ሌቭል 5 ምናምን ሌቭል 10 ካለ ሌቭል 5 መሀል ላይ ነኝ ማለት ይችላል። የስሪዲ ፊቸሮች ምናምን ነገር እያንዳንዱን ሁሉም አሁን ከረንትሊ ኢተሬት እያደረግን እያየነው ነው፣ እየሰራን ሁሉም ነገር ቼክ እያደረግነው ስለሆነ ከረንትሊ የምፈልጋቸውን ነገራቶች አሟልቶልኛል ከቱዲ እስከ ስሪዲ። ኮድ ግን ሌላ ብዙ አይነት ኮዶች ኢንተግሬት ተደርጎበት በፈለኩት አይነት ኮድ ማስተካከል ብችል ደስ ይለኛል አለው። አሁን አንድ አይነት ነው ያለው መሰለኝ ውስጡ። ኢዚ አሁን ለምሳሌ ሲምፕል ላይፍ ዴይ ቱ ዴይ የምጠቀምባቸው ባጎችን በሱ ስሪዲ ዲዛይን አድርጌያለሁ። በዛ ላይ ቅድም እንዳልኩት ጌም ዴቨሎፕመንት ላይ ብዙ ካራክተሮች ምናምን ስሰራበት ነበረ። ሶ ኢዝሊ እሱ ላይ እየቀያየርኩኝ ፕሮምፕት እያደረኩኝ መቀየር እና አክቹዋሊ ዳውንሎድ ማድረግ በጣም እሱ ረድቶኛል። ሌላ ግን ሲምፕል ዴይ ቱ ዴይ ላይፍ አሁን ለምሳሌ የኛ ሀገር ብዙም ስሪዲ ፕሪንት ላይ በጣም ወደኋላ የቀረና ሶ አይዲዛ መጥቶ ለስሪዲ ፕሪንተብል የሆነ ስሪዲ አዘጋጅተን ሁሉም ነገር ፉል ፋይንቱን አድርገ ነው ማቅረባችን እና ደግሞ ስሪዲ ፕሪንት ማስደረጋችን በጣም ቤኔፊሻል ነው ብዬ አስባለሁ።